የዩቲዩብ ክፍያችሁን የትኛው ባንክ እንደሚከፍላችሁ ታውቃላችሁ? እንመልከተው። ይሄንን አያችሁት? ይሄ ከቀጥታ ለዩቲዩብ የተከፈለኝ ነው። እዚህ ጋር ምክንያቱ ማየት ትችላላችሁ። ሪዝን የሚለው ጉግል አድቨርታይዚንግ ፔመንት ይላል አይደለ? እዚህ ጋር አናቱ ላይ እንደምታዩት ፔሩ እዚህ ጋር ይሄ ፔር ከፋዩ ፊት ለፊት የሚያሳየው ኮሜርዝ ባንክ ይላል። ፍራንክፈርት ኮሜርዝ ባንክ በተለያዩ ሀገሮች ብራንቾች አሉት። ለምሳሌ ይሄኛው ፍራንክፈርት ነው። ፍራንክፈርት ያለው ባንክ ታች እንደምታዩት በዩሮ ነው እዚህ ጋር የከፈለኝ። ለምሳሌ የላከው እንግዲህ የተቀበለው ደግሞ ንግድ ባንክ ነው። ንግድ ባንክ ብቻ አይደለም በእርግጥ ሊቀበል የሚችለው እናንተ ሞልታችሁ የምትሰጡት የትኛውም በኢትዮጵያ ውስጥ ያለ ባንክ ሊሆን ይችላል። ለማንኛውም ግን ኮሜርዝ ባንክ ከጉግል ጋር ባለው ትስስር መሰረት በዋይር ትራንስፈር ወደ ሰጣችሁት አካውንት ይልክላችኋል ማለት ነው። የዩቲዩብ አካውንት ወይም የዩቲዩብ ቻናል እንዲኖራችሁ የምትፈልጉ ዋቢ ሚዲያ ብላችሁ እዚህ ጋር በማስቀምጥላችሁ ሎጎ መሰረት ዋቢ ሚዲያ ብላችሁ ገብታችሁ ብታዩ ብዙ አጋዥ ቪዲዮዎችን ሰርቻለሁኝ ማየት ትችላላችሁ። አመሰግናለሁ።